ሰሞኑን ሶሻል ሚዲያ ላይ የሰማሁት አዲስ ነገር ምንድነው? ኮንዶሚኒየም ላይ የቤት ሰራተኝነት ተቀጥራ የ11 ዓመት ወንድ ህፃን ልጅ አስገድዳ የምትደፍር የቤት ሰራተኛ ነች። እንግዲህ በዚህ አጋጣሚ ቤት ውስጥ የቤት ሰራተኛ ያላችሁ ሰዎች ተጠንቀቁ። ለማንኛውም ሴትዮዋ ይህንን እጅ ከፍንጅ ያስኳት ያለችው ሴትዮ መረጃውን ያወጣችው ሴትዮ የምትለውን ሰምተን እንመለሳለን። ልጆች ያላችሁ ኮንዶሚኒየም ውስጥ የምትኖሩ በተለይ ኮንዶሚኒየም ውስጥ የምትኖሩ እናትና አባቶች በደንብ ስሙት። ለእናንተ ይጠቅማችኋል። ስለሚጠቅማችሁ ነው፣ የማትጸጸቱት ነገር ነው። ስሙ። ማናችሁም እናቶች ቤት ዘግተው በሰራተኛ ልጆቻችሁን የምታሳድጉ እናቶች ስሙ ታሪክ። እኛ ኮንዶሚኒየም ስንኖር አንዲት እናት ሁል ጊዜ ስራ ነው የምትውለው እና ልጇን በሰራተኛ ነው የምታሳድገው። ልጇን በሰራተኛ ስታድግ እናት እንደወጣች ሁል ጊዜ ሰራተኛ እየሮጠች በር ነው የምትዘጋው። ከቤት አትወጣም። ሙሉ ቀን ቤት ውስጥ ነው የምትውለው። ከሰውም ከጎረቤትም አትገናኝም። ታች ምድር ላይ ነው የምትኖረው እና ሁሉ ጊዜ ውጥት እንዳለሽ ግጥም ነው። ይሄ ልጅ ከቀን ወደ ቀን እየከሳ ሰውነቱ እያለቀ ምግብ አልበላም እያለ በዛ ላይ ደግሞ እናቱን እያየ ዝም ብሎ ያለቅሳል። አሁን ይቺ እናት ምን ሆኖ ነው የከሳው ትልና ምግብ አይበላም፣ ይበላል። ልጁ መናገር አይችልም፣ ዝም ነው። ከጊዜ በኋላ ነው ግን ዝም ያለው። ህፃን እያለ ይኮለታተፍ ነበራለች። ከጊዜ በኋላ ግን ዝም ነው የሚለው። ማልቀስ ብቻ፣ አይኑ ብቻ ማልቀስ ብቻ ነው እና ስርዓት ነው ያዘው። እናት ጨዋነት ይመስላታል፣ ወይንም ደግሞ ልጇ እሷን ወዷት ሰራተኛዋን ወዷት ስለሚመስላት እሷን መንካት አትፈልግም፣ እሷን መናገር አትፈልግም። ልጄን ይዛልኛለች ብላ ስለምታስብ በአግባቡ ሳይወድቅ ምንም እሳት ሳያቃጥለው ምናምን ይዛልኛለች ብላ ስለምታስብ እናት ሌላ ነገር ውስጥ አልገባችም ማለት ነው። እኛ ግን ስትወጣ ከቤት ሁሉ ጊዜ ስትወጣ የእውነት ራሳችን ያደርግነው እኔ ራሴ ያደረኩትን ነገር ነው የምነግራችሁ። እናት ወደ ስራ ስትሄድ እስቲ እንያት ለምንድን ነው በር የምንዘጋው ብለን እኛ ቤት እንሆን ነበር። በዛን ሰዓት አንድ 3 እናቶች በመደዳ መንገድ በረንዳ ላይ ምናምን ግቢ ውስጥ ቁጭ እንል ነበር ኮንዶሚኒየም። ከዛ በመስኮት በጓሮ በኩል አረግና ወንበር ደራርበን መስኮቱ ራቅ ይላል። ሰናየው እውነት ወላድ ይፍረድ ይሄንን እናት ቆማ ወንበር ላይ እያየናት ወንበር ላይ ቆመን ህፃኑ እርቃኑን ሆኖ አልጋ ላይ እንደዚህ አስተኝተዋለች። እሷ እርቃኗን ቆማለች። ልጁን ታሰቃየዋለች በሴክስ ማለት ነው። ልጁ የሚያሰማው ሲቃ የሞት ሲቃ ነበር የሚያሰማው። ድምፁ በጣም ይሰቀጥጥ ነበር ለጆሮ ማለት ነው። እያለቀሰ ነው ተኝቶ። እሷ የምታደርገው ሌላ ታሪክ ነው። ህፃኑ ላይ የምትጠቀመው አስቀያሚ ነገር ተኝታ አጎንብሳ በአፏ በምናምን እንደሆነ ነገር ነው የሚያደርጋት። የእውነት ወላዶች ተጠንቀቁ። ለእናንተ ትምህርት ይሆናል ብዬ ነው የዛሬ 6 ዓመቱን ታሪክ ማወራላችሁ ማለት ነው። ወደኋላ ተመልሼ ተጠራጣሪ እንድትሆኑ እና እኛ ከቁጥጥር ውጭ ሆነን መስኮት ሰብረን ገብተን ቀጥቅጠን እንዳትሞት አድርገን እጇን እግሯን ሁሉ ነገሯን ግማሹ እንዱ በሳት ያቃጠላት ሁሉ አለ። እጇን ሁሉ እግሯን ሰውነቷን በሳት ሁሉ ተረባርበንባት እንደማይሆን አድርገን እናት ደውለን ጠርተን አሳይተናት የልጇን ታሪክ መስኮት ሰብረን ገብተን ያችን ሴትዮ አበላሽተናታል። ለህግ ሰጥተን 3 ዓመት ተፈርዶባት ነው የወጣችው። ልጇ ግን እናት እስካሁን ልጇ አፉን አልፈታም። የ9 ዓመት ልጅ ሆኗል። አሁን 9-10 ዓመት ልጅ ሆኗል። አፉን አልፈታም። እናቱን ሲያይ ለረጅም ጊዜ ያለቅስ ነበረ። አትጠጊኝ እያለ ያለቅስ ነበረ። እንድትነካውም አይፈልግም ነበር። በጣም ተቸግራ ነው የኖረችው። አባትየው እየያዘው ማለት ነው። እና እናቶች ምትለፉት ለልጆቻችሁ ነው፣ ምትኖሩት ለልጆቻችሁ ነው። ፕሊስ ሰራተኛዬ በደንብ ይዛልኛለች ልጄ ለልጆቼ ምናምን የምትሉ እናቶች ተጠንቀቁ። እስቲ ልጆቻችሁን አየት አርጉ፣ ሰውነታቸውን አየት አርጉ። ስራ ከሄዳችሁ በኋላ መለስ በሉና ደግሞ በሌላ በኩል ሌላ ነገር ተጠራጥራችሁ አይደለም፣ እንደው ለልጆቻችሁ ጤንነት ይሄ ምግብ ምናምን የበሰለ ነገር ተውት፣ ሌላ ነገር አታሰቡ። ለልጆቻችሁ የልጃችሁን ሴፍቲ በደንብ ጠብቁ። የምትለፉት ለነሱ ነው። ቢሮ እኮ ከዛ በላይ ሰርታችሁ የምታመጡት ገንዘብ የለም። ለልጆቻችሁ ስለምትኖሩ የልጆቻችሁን ነገር በደንብ ኬር አድርጉ። ትምህርት እንዲሆናችሁ ነው። ሌላው እንግዲህ አርባ ምንጭ ከተማ ላይ ደግሞ የሚኖሩ ትልቅ አባት ናቸው። ትልቅ ባለሀብት ናቸው። ብር የነበራቸው ሰው ናቸው እና
በድግምትና በመተት ምክንያት ከባለሀብትነት ዜሮ ወርደው አሁን ላይ እንትን ሜቄዶኒያ ገብቷል። አርባ ምንጭ ያለው ሜቄዶኒያ ላይ እየተጦሩ ነው። እና በቲክቶክ ላይ ነው ያገኘሁት እና ልጁ አቅርቧቸው እኔ ባይዘዌ ይሄ መተት ምናምን ድግምት አስደግሞ የሚገኝ ትርፍና የሚገኝ ጥቅሙ ራሱ ሊመጣ ምን እንደሆነ ራሱ እኔ አይገባኝም። እና በቃ ደሃ አድርገዋቸው አሁን ረጂ የነበሩ ሰውዬ ተጧሪ ሆነዋል። እና መተት እኔ ምን አይነት የህሊና እረፍት ራሱ ሰውየው እንደሚያገኝ አላውቅም መተት የሚያስደርገው። ለማንኛውም የእሳቸውንም ሂስትሪ ሰምተን እንመለስ። እዚህ ከጎኔ የምትመለከቱት አባት ከጥቂት ዓመታቶች በፊት በቡና ንግድ ላይ እጅግ በጣም ትልቅ ተጽዕኖ የፈጠሩ ሚሊዮነር የሚባሉ ኢንቨስተር የተባሉ ሰው ነበሩ። ዛሬ ላይ ግን ያገኘኋቸው መቄዶኒያ ውስጥ ነው። ጋሼ አሁን እርሶን ያገኘሁት እዚሁ መቄዶኒያ ውስጥ ነው እና እዚህ ከመግባቱ በፊት ምን አይነት ህይወት ነበሩት? በንግድ ዓለም ላይ ነው። በኢትዮጵያ በንግድ ዓለም ላይ ነው። ነጋዴ ነበሩ? ኢንቨስተር ነበሩ። ኢንቨስተር። አሁን ግን የሚገኙት መቄዶኒያ ውስጥ ነው። አሁን ግን በምቀኛ ምክንያት ይሰራል፣ ይበልጠናል፣ በቅናት ይበልጠናል በማለት በአንድ ርብ በሚባለው በዚህ ባስማት በሚባለው በአንድ ርብ አንድ ርብ ልከው 4 ሚሳኤል ላኩ ማለት ነው። አገልግሎቱ ጭኜ ሙቼ ወደ 3 ዓመት ተኝቼ ከዚያ በኋላ ዳሙ። ታመው ነበር። 3 ዓመት አልጋ ላይ ነው። ህይወቴን አላውቅም። 3 ዓመት ተቀምጬ ይበልጠናል በማለት ነው። በጣም እሰራለሁ፣ ሰራተኛ ነኝ። በቀን 200 300 ኬሻ ገዛለሁ። ምን አይነት ስራ ላይ ነበሩ? ያ ቡና ንግድ ላይ ነው። ቡና ንግድ ላይ ነበሩ። እነዚያው ከዛ ቆይቼ በንግድ ዓለም ላይ ስቆይ ወደ ኢንቨስተር ተለወጥኩ። በኢህአዴግ ጊዜ ምን ያክል ሀብት ነበሩት? አሁን በሚሊዮን የሚቆጠር ሀብት፣ በመቶ ሺዎች በምን የሚቆጠር ሀብት ነበር? ጊዜ በሚሊዮን የሚቆጠር ገንዘብ የለ። ግን በሚሊዮን የሚቆጠር ገንዘብ የማንም ገንዘብ፣ የሰው ገንዘብ፣ የራሴ ገንዘብ አሉኝ ጓደኞች። በጣም የሁሉ ገንዘብ የራሴ ነው። እምነት አለኝ። አርባ ምንጭ መቄዶኒያ እንዴት ነው እዚህ የገቡት? ማን ነው እዚህ ያመጡት? ባለፈው ስመኝ ገብሩ ብዬ አቀርቤላችሁ ነበር። አሁን ደግሞ ጓደኞቿንና መሰሎቿን አቀርብላችኋለሁ። እዩ፣ ተከታተሉትና እንመልሳለን። እናትና አባቶች እየተማርኩ እያለ በመሀል ሊድሩኝ ሀዛ አላገባም ብዬ ግዴታ ሊድሩኝ ሲሉ ሀዛ ምሁራኖችን ሳወያያቸው አታገቢ ምናምን አሉኝ። ሀዛ የሴቶች ጉዳይ ወላሂ ምናምን አሉኝ ሲሉኝ ሊተባበሩኝ ብዬ መጣሁኝ ትምህርት። ስለዚህ አሁን ማግባት የተወልኝ ትምህርቴን እቀጥላለሁ ብዬ ስራ ያዛለሁ ብዬ በትምህርቴ ላይ እስቲ በጋብቻው ስለቀረልሽ ምን ተሰማሽ? ደስተኛ። ትምህርቴን ተምሬ ስራ ያዛለሁ ብዬ ደስተኛ ሆንኩኝ። ጋብቻ ባገባሳ ልጅ ወልጄ ጭሙቅ ነው እንጂ አይምሮዬን አላሻሽልም። ስለዚህ ደስተኛ ሆንኩኝ። ልዳር የነበረው 4 ወር። ስለዚህ ቃል ኪዳን እንሰር ብለው ስትፈልጊ ታገባለሽ ብለው ላረጉ ነበር። ከዛ እንትኖቹ ፖሊስ እና እንትኖቹ መተው እንዲቀር አስፈረማቸው። እኔንም አስፈረሙኝ፣ እሷንም አስፈረሙ። ከዛም ቀጥሎ ወደ ትምህርት ገባ። አሁን የአካባቢው ማህበረሰብ ቀድሞ በልጆቹ ላይ ያደርስ የነበረው ሁሉ በደል እንደሆነ አምኗል። ስቃያቸውም ገብቶታል። ልጄን ዳርኋት ባመጣው ዘመን ባመጣው ተጽዕኖ ዛሬ ነው ተጽዕኖ ሆኖ የታየ ነው እንጂ ያን ጊዜ ዘመናዊነት ነው፣ ሀብት ነው፣ ሀብታም ነን። ያቺ ልጅ ልድር የደገሱ ድግስ 4 ልጅ አስተምር ነበር ሳስተርት ነው። አሁን ግን ዶሮም የለም፣ ኩት ምለው ዶሮም የለም። ያን ጊዜ ህፍት ሞልቷል፣ እህል ሞልቷል። ድግሱ ወደ 100 ጋር ነው የተጠመቀው። ምን ይሆናል? ስም ለማግኘት ነው እንጂ ምን ማግኘት ደግሞ አለበኝ መጉዳት ነው እንጂ። እና አሁን ማስናስተነቱ ነው ምን ያደርጋል? ባነሳው ብጥሎ ምን ያደርጋል? ነፍሰ ገዳው አይደለም። ያን ጊዜማ ስም ለማግኘት ሀብታም እንድባል ጀግና እንድባል ያደረኩት ነገር ነው። ልጄን ግን እየበደልኋት ነው። ደግሞ መዳሩ ብቻ ነው መቀጥቀጡስ ባለንጋ 12 ዓመቷ ድሪያት በ13ኛ ዓመቷ ሞተች። ታማ አልጋ ላይ ሰዓት በጣም አዝኛለሁ እንጂ በጣምም ብዙም ችግር ደርሶብኛል።
ብዙ ችግር ብታይ ለለቅ እንዲው አልሐምዱሊላህ በኸይር እንዲው ሩሃ ኑሮ ያው ለማውጋት ማድረሱ ደሞ አሁን ደሞ በግልባጩ ልጅም መሳሜ ደሞ ትልቁ ደረጃዋ በዚህ አልሐምዱሊላህ አላህን አመሰግናለሁ እንጂ በለቱማ ይለወጥን ልሁን አይባልም እንጂ ያው ትሞትብኝ ልትሞት ደርሳ አብቅታ ነበር ባይሽ ብቅት አርጋ እንደገና ደሞ በኋላ መጨረሻ ላይ ደሞ ሁለቱም ሆነ ወዲያ ዶሮ ጠባቂ ሙኝ መቅረት ወይኔ ብላ ስታለቅስ እኔም እንደገና ተበላሸብኝ ጉዲን የስል በጥቂት ማትቀረው ልጅን በየነዲያ ማናጠጥት ይቀራል በጣም ለቅሶም አልቅሼ ነበር ሴት ልጅ ከማግባት ይልቅ ትምህርት ቤት ገብታ ትምህርት ብትማር እንደገና ትምህርትም ጨርሳ ሙያ ብትማር ለትዳር ለመቸኮል ትደርስበታለች መማር እንጂ ማግባት ምን ጠቀመ ብትማሪ አይደለም አሁን እንደዚህ ብለሽ የምትመክሪ ብትማሪ ነው እንዴ ነው ሰው ነሽ እኮ ግን ትምህርት ነው በትምህርት በልጠሽ ነው ስንከለቀማ አብሮ ነው ያለቀን እጅ ያለኝ እግር አለኝ እንዴ አንቺ ማለት ነው ግን ትምህርት በለጠኝ በትምህርት በለጠሽ እኔ እንኳን በአካባቢ ያለውን በሌላው ያለውን ቢማሩ ነው ደስተኛ መሆን ቢማሩ አሁን 3 ልጆች አሉኝ ሴት እነዛን ስራም አላሰራ ይሄ ችግር ከደረሰብኝ ወዲህ ነው ደግሞ ይሄን አስተሳሰብ እንትን ያልኩ የኢትዮጵያ ሰብአዊ መብት ኮሚሽንም ከአማራ ሴቶች ማህበር ጋር በመተባበር የማህበረሰብ ውይይት በወልዲያ ከተማ አካሂዷል። የተለያዩ የክልል ቢሮ ኃላፊዎች፣ የማህበረሰቡ አባላት እንዲሁም የሃይማኖት አባቶች የተገኙበት ይህ የውይይት መድረክም ያለዕድሜ ጋብቻን ከክልሉ ለማስወገድ ቃል የተገባበት መድረክ ነበር። ጎጂ ልማዳዊ ድርጊቶች የሰብአዊ መብት ጥሰቶች መሆናቸውንም በኮሚሽኑ ተገልጿል። ከሰብአዊ መብት ጋር ስናያይዘው አንድ የመወሰን መብቷን ይቃረናል። ሁለተኛ የስነ ተዋልድ መብቷን ይቃረናል። የአካል ደህንነት መብቷን ይጥሳል። የህይወት ደህንነቷን መብቷንም ይጥሳል። ጤንነቷን ይነካል። የጤና መብቷን ይጥሳል። ትምህርት እንዳታገኝ ያደርጋል። ትምህርቱ ይቋረጣል ወይም ጭራሽ ይተዋል ወይም ወደ ትምህርት ቤት አትላክም። ይህም መብቶቿን ይጥሳል። ስለዚህ ከሰብአዊ መብት ጋራ የሚያዘው በዚህ ምክንያት ነው። የምጥ ድምጽ በብዙሃን ተዋጥቶ ስቅክት ድቅክት በእናቶች በርክቶ ማርያም ማርያም ኦ እግዚኦ ጸሎተኛው በርክቶ ዓለምን ተቀላቃይ ጉድ አፍልቶ አስጨንቆ አስደንግጦ ወላድ አስፈርቶ የልጅ ሲቃ ለልጅ ተርፎ ሰው መሆን አስጠልቶ ፌስቱላ ኤችአይቪ ማጣት ብቸኝነት በሰባራ ልብ በባዶ አእምሮ እንዴት ይኖራል ሁሌ ተማሩ። ልጅቷ ተወልዳ በ13 ዓመቷ ተዳሪ ይሏታል እናትና አባቷ። የእናት ያባት ትዕዛዝ አይሻርምና ልጅቷም ተዳረች በሰው ተለምና። ከተዳረችማ ሁሉ አይቀርምና ፈጥኖ ተፈጣጥኖ መጣ ያርግዝና። መወለጃው ሲደርስ ምጡ በጣም ጠና ጉድ አለ ጎረቤት ጭንቀቷን አየና። እሷም ተቸገረች ህፃንም ናትና ወዳው በመደንገጥ ሆስፒታል ወሰዷት። ግን እስከዛው ድረስ ልጃቸውን ጎዷት። ዶክተር ተቸገረ ያቅሙንም ረዳት። ህፃኑ ሲወለድ ፌስቱላ ጠመዳት። አቤት ግን ልጅቷ በጣም አለቀሰች። በዚህ ያበቋትን ወላጆች ወቀሰች። ያለ ዕድሜ ጋብቻ በሚፈጸምባቸው አካባቢዎች የተጀመረው እንቅስቃሴ ጋብቻ እንዳይካሄድ የማቋረጥ ሁኔታ ከፍተኛውን ድርሻ እየተወጡ ያሉ መምህራን ናቸው እና ወጣት የሴት ክበባት ተማሪዎች ክበባት ሰፊ አስተዋጽኦ እንዳላቸው አውቃለሁ። ይህን አጠናክረው እንዲቀጥሉ በቀጣይነት ወላጆች ደግሞ መጥፎነቱን አውቀው ጎጂነቱን አውቀው የልማት ጠር መሆኑን አውቀው ልጆቻቸውን እንዲያስተምሩ እንዳያጋቡ ያለ ዕድሜያቸው ነው አደራ ምለው።